የሰዎች አስተያየት ልብሽን ያደመው ከሆነ ይሄ ቪዲዮ ላንቺ ነው። እንኳን ወደ ዩቲዩብ ቻናሌ በደህና መጣሽ። ቃል ኪዳን ተፈራ እባላለሁ። ዛሬ መጥፎ የሆነ የሰዎች አስተያየትን ከህይወትሽ እንዴት ማስወገድ እንዳለብሽ አብረን እንማማራለን። ታዲያ መጀመሪያ የምጀምረው አንዲት እህቴ ካካፈለችኝ ቆንጆ ታሪክ ነው። ይህን ታሪክ የመረጥኩበት ምክንያት የብዙ ኢትዮጵያውያን ሴቶች ታሪክ እንደሆነ ስለማምን ነው። ታዲያ ታሪኩን በደንብ ሰምተን እንዴት ደግሞ ችግራችን መፍታት እንደምንችል አብረን እንወያያለን። የዚህችን ባለታሪካችን ስም ለዛሬ ሄለን ብለን እንጠራዋለን። ታዲያ ሄለን እንዳካፈለችኝ ከሆነ በትምህርቷ በጣም ታታሪና ስኬታማ የነበረች ሴት ናት። የዩኒቨርሲቲ ትምህርቷንም የጨረሰችው በማዕረግ ነበረ። ታዲያ ግን ወደ ስራ ዓለም ስትመጣ ህይወት እንዳሰበችው ሆና አልጠበቀቻትም። በጣም ብዙ ስራዎችን ብትፈልግ ብታፈላልግም እንደፈለገችው አይነት ስራ ለማግኘት እድሉን አላገኘችም ነበረ። የቤተሰቦቿም ህይወት ደግሞ ትንሽ ዝቅተኛ ኑሮ ደረጃ ላይ ስለነበረ እነሱን ለማገዝ ግዴታ የሆነ ስራ መስራት ነበረባት። ምክንያቱም ስራ መፈለጋ እንኳን ብር እስክታጣ ድረስ ነበረ ይቺ ልጅ የሆነችው እና ከዛም ያገኘቻትን አነስ ያለች ደሞዝ ያለቻትን ስራ ጀመረች። በዚህ ሰዓት እንግዲህ ያው ምንም ቢሆን በደንብ ውጤታማ የነበረች ተማሪ ናት። ብዙ ነገር ስትጠብቅ ነበርና አይምሯ ለመቀበል ትንሽ ይከብዳል። ያው የኑሮ ደረጃ ስላስገድዳት እንጂ ያንን ስራ ለመስራት ዝግጁም አልነበረችም እና አእምሯ እንደዛ እየተወዛገበባት ያንን ስራ ለመስራት ራሷን ለማሳመን በጣም እየታገለች ባለችበት ወቅት ደግሞ በጣም ብዙ የሰዎች አስተያየት ይረብሻት ጀመረ። ጎረቤቶቿ የማዘን ይሁን የምን ይሁን እንኳን በማይገባት መልኩ ልክ ስትወጣ ስትገባ ባዩት ቁጥር ከንፈራቸውን እየመጠጡ ይህች ልጅ እንደው ተንከራተች አላት፣ መቼ ነው የሚያልፍላት የሚል ነገር ወደ ጆሮዋ ሁሌም ሲናገሩ ትሰማለች። በጣም የሚገርመው ደግሞ አብረዋት ያደጉ ከእሷ በዲሲፕሊን በምንም ነገር የማይገናኙ የነበሩ ልጆች የተሻለ ቦታ ላይ ተገኝተው ታያቸዋለች እና እንደው እንደ ከሌ እንኳን ብትሆኚ የሚል ደግሞ ከቤተሰብ የሚመጣ ድምፅ አለ። ከዛም ባለፈ ደግሞ እንዳልኳችሁ አብረዋት የተማሩ የነበሩ ልጆች የተሻለ ነገር ይዘው ለዚህ ነበር ያሁላ ልፋት እያሉ ያፌዙባታል። አንዳንድ ጊዜም ከዛም አልፈው እንደው ቢያንስ እንኳን አሳይመንትም ሰርተሽልናል፣ የሆነ ነገር ከቸገረሽ እናግዝሻለን ያሉ ያፌዙባት ነበር እና ይሄ ሁሉ ነገር መቋቋም ለእሷ ትንሽ ከባድ ሆኖባታል። ምክንያቱም የጠበቀችው ነገር እየኖረች አይደለም። ሰዎች ደግሞ ከማበርታት ወይም ደግሞ ያለችበትን ስሜት ተረድቶ የሆነ ነገር ከማገዝ ይልቅ እሷን የሚጎዱ ነገሮችን ከመናገር ወደኋላ አላሉም። ምናልባት እነዛ ሰዎች እሷን ይጉዳት አይጉዳት ያን ያህል እንኳን ላያውቁ ይችላሉ። አንዳንድ ደግሞ ዘመድ ይመጣና እስቲ ደህና እኮ ቤተሰብ ያለው ልጅ አግኝተንልሻል፣ ለምን አታገቢና የቤተሰቦችሽን ህይወት አትቀይርም ይሏታል። እሷ ደግሞ የነበራት ዓላማ ከሁሉ ነገር ያለፈ ነበርና ያ ነገሮች በጣም ይጎዳታልና አንዳንድ ጊዜ ጥያቄ ውስጥ ትገባለች። ከዛም ለእኔ ምን አይነት ጥያቄ ያቀረበችልኝ፣ ጎበዝ መሆን መታተሪ፣ እስካሁን ድረስ ይሄ ሁላ መንገድ መምጣቴ ለካ ልክ አልነበረም፣ በእነሱ በማይሆነው መንገድ መራመድ ነበረብኝ፣ ለካ አሁን ራሴን እየወቀስኩት ነው የሚል ስሜት ተሰምቷት ነው የነገረችኝ። እና ታዲያ ይሄ ጥያቄ ብዙ ሰው ቤት እንዳለ ይሰማኛል። በጣም ብዙዎቻችን እንግዲህ በተሻለ መንገድ ለመራመድ ስንሞክር ስንታትር ነገሮች እንዳሰብነው ባልሄዱ ሰዓት የሰዎች አስተያየት ደግሞ በዚህና በዛ ሲጎዳን ያለንበትን መንገድ መጠራጠር ውስጥ እንገባለን። ይሄ መንገድ ይቅርብኝና በቃ በማይሆነው ጥፋት ውስጥ ልግባ የምንልበት አጋጣሚ ይኖራልና ሰዎች ወደ ህይወታችን አስተያየታቸውን ሲያመጡ በትዳር ሊሆን ይችላል፣ በስራ ጉዳይ፣ በልጅ አስተዳደጋችን ሊሆን ይችላል። በተለያየ የህይወታችን ክፍል ውስጥ የተለያየ አስተያየት ሲያመጡብን እኛ ጥፋተኛ እንደሆነ እንድናስብ ያደርገናል። አንዳንዴ ነገሮች እኛ የምንቆጣጠራቸው ላይሆኑ ይችላሉ አይደለ? እኛ በማንቆጣጠረው ነገር ምክንያት ማይሆን ነገር ውስጥ ስንገባ ሰዎች ደግሞ የሚያመጡብን አስተያየት ራሳችን ተጠያቂ እንደሆነ ያለ ጥፋታችን ጥፋተኝነት እንዲሰማን የሚያደርጉን ጊዜ ይኖራል። ታዲያ ይህንን ስሜት እንዴት ነው ማጥፋት የምንችለው የሚለውን 4 መንገዶች እነግራችኋለሁ። እነዚህን 4 መንገዶች በትክክል ከተጠቀማችሁባቸው ከዚህ በኋላ የማይሆኑ የሰዎች አስተያየት እናንተ ሊጎዳችሁ በፍጹም አይችልም። የመጀመሪያው ምንድነው? ህይወትን የረዥም ርቀት ሩጫ አድርገሽ ውሰጃት። በአቋራጭና በመጥፎ መንገድ የናጠጡ ሰዎች የአጭር ርቀት ተሸላሚ ናቸው። አንቺ ደግሞ የዛሬዋን ህይወትሽን ብቻ ሳይሆን የነገውንም እስከ መጨረሻ ያለው ህይወትሽን ለማስተካከል እየጣርሻለሽ ሰውነሽ። ታዲያ በማይሆን መሰረት ላይ የተገነባ ቤት ለመፍረስ በጣም ቀላል እንደሚሆነው ሁሉ ያንቺ ህይወት ደግሞ በማይሆን መሰረት ላይ ተገንብቶ በአንድ ጊዜ እንዲፈርስ የምትፈቅጂ አይመስለኝም። ይህን መሰረትሽን ለመገንባት ደግሞ በብዙ ፈተናዎች፣ በብዙ ጥረቶች፣ በብዙ ትግሎች ውስጥ ማለፍ አለብሽ። ያኔ እየጠነከርሽ እየበሰልሽና ለምትፈልጊው ርቀት ራስሽን እያዘጋጀሽ ትሄጃለሽ። ታዲያ አሁን ያለሽበት ህይወት ምንም ይሁን ማንም አይረዳሽ፣ የፈለገ ነገር ወደ አንቺ ይምጣ፣ ነገር ግን ሁሌም ቢሆን የጊዜ ጉዳይ እንደሆነ ለጭንቅላትሽ ንገሪው። በጊዜ ሂደት ደግሞ አንቺም በዚህ ታታሪነትሽና ጥንካሬሽ ከቀጠልሽ የምትፈልጊው ቦታ ላይ ለመድረስሽ ምንም ጥያቄ የለውም። ስለዚህ የረዥም ርቀት ተጓዥነሽና ለሚመጡት ነገሮች ሁሉ ትዕግስት ይኖርሽ። ሁለተኛው ደግሞ የስኬትሽን ትርጉም ቀይሪው። አሁን ሰዎች የሚሉሽን አልሆነላትም፣ አልተሳካላትም የሚለውን አስተሳሰብ ከውስጥሽ ነቅለሽ አውጪውና ለራስሽ አንድ ነገር ንገሪው። እኔ አሁን እዚህ ቦታ ላይ ያለሁት ክብሬን ሳልሸጥ በላቤ ለመኖር የምጥር
ጠንካራ ሴት ስለሆንኩ ነው ብለሽ ለራስሽ ስም ስጪው። ደግሞም ያለሽበትን ቦታ ማሳደግ የምትችይ ጠንካራ ሴት እንደሆንሽ ሁሌም ቢሆን አስቢ። ከዚህ በፊት ብዙ ነገር አሳክተሻል፣ እሱን አስታውሺ። አሁን ያለሽበት ቦታ ትንሽ እንደሆንሽ እንዲሰማሽ ቢያደርግሽም ያንን ቦታ ደግሞ ትልቅ ማድረግ እንደምትችይ አቅምሽን በደንብ አድርጋሽ አስታውሺ። አይምሮሽን ትንሽ ከፈት አድርጊው፣ ሰፋ አድርጊው። አሁን ያለውበት ቦታ እንዴት መቀየር እችላለሁ? እንዴት ነው እዚህ ላይ ሆኜ ራሴ መለወጥና የምፈልገውን ነገር ማሳካት የምችለው የሚለውን በደንብ አድርገሽ አብሰልሲ። የሰዎችን ሀሳብ፣ የሰዎችን አስተያየት፣ አይምሮሽን የሚጠይቅሽን ከባባድ ጥያቄዎች ወደ ጎን አድርጊውና ስለ ነገሽ በማሰብ ያለሽበትን ቦታ መቀየር የምትችይበትን መንገድ የሚያሳዩሽ ነገሮች ላይ ትኩረት አድርጊ። ሶስተኛው ላይ ደርሰናል። እስካሁን ያሉት ሀሳቦች ከተመቹሽ ላይክ በማድረግና ለምትወጃት ደግሞ ሼር ማድረግሽ እንዲሁም ደግሞ ሰብስክራይብ ማድረጉን አስታውሺ። ወደ ሶስተኛው ስንገባ ትኩረትሽን ንፈጊያቸው። ወደ አንቺ መጥፎ ሀሳብ ሊያመጡ የሚሞክሩት ሰዎችን በር ዝጊባቸው። ይህን እንዴት ማድረግ ትችላለሽ? ግሬ ሮክ ሜትድ የሚባል አለ። ስለሱ በደንብ በሰፊው ማንበብ ትችላለሽ። እኔ ግን የተወሰኑ ፖይንቶችን እነግርሻለሁ። የመጀመሪያው ለእንደነዚህ አይነት ሰዎች ስሜትሽን በፍጹም አታሳያቸው። ደስተኛ ብትሆኚ፣ ቢከፋሽ፣ ነገሮች አልሆን ቢሉሽ፣ ምንም አይነት ነገር ቢሰማሽ በፍጹም እነሱ ሊያውቁ አይገባቸውም። ስሜትሽን ሲያውቁ፣ አንቺ ያለሽበትን ሁኔታ ሲያውቁ ነው የበለጠ ለማጥቃት የሚችሉት። ስለዚህ በፍጹም ምንም አይነት ስሜትሽን አታሳያቸው። ሌላው ደግሞ ምንድነው? ድንገት እንኳን ደፍረው መጥተው ሀሳባቸውን ወደ አንቺ ሊሰነዝሩ ሲሞክሩ በጣም አጠር ያለ መልስ ስጫቸው። በቃ ለሚሏት ነገር አይ፣ አዎ ወይም ደግሞ አመሰግናለሁ ብለሽ ትተሻቸው መሄድ ትቻለሽ። ሌላው ደግሞ ምንድነው? በፍጹም አትከራከሪ። ራስሽን ለነሱ ፕሩፍ ለማድረግ አትሞክሪ። በስራሽም ሊሆን ይችላል፣ በንግግርሽ ውስጥም ከነሱ ጋር በቃ ለማሳመን ወይም ደግሞ እነሱ እንዲረዱሽ ለማድረግ በፍጹም አትሞክሪ። ያ ኢነርጂሽንም ይጨርሳል። እነሱንም ደግሞ የበለጠ እንደውም እንዲበረቱ ታደርጊያቸዋለሽ። ስለዚህ ክርክሩንም ትተሽ ስሜትሽንም ደብቀሽ ወደ አንቺ የሚመጡበትን መንገድ ሁሉ ዝጊባቸው። ያኔ ምንም ሊያደርጉሽ አይችሉም። አራተኛውና የመጨረሻው ደግሞ ማንነትሽን እንደ አዲስ ገንቢው። አሁን ባለሽበት ነገር ላይ በፍጹም ራስሽን አትወስኚ። አዳዲስ ክህሎቶችን ተማሪ። ጊዜ ሳገኝ ባውቀው ብማረው የምታያቸው ነገሮች ሁሉ ተማሪ። ከዛም በተጨማሪ ደግሞ በነፃም ቢሆን ቢዝነስ የሚሰሩ ሰዎች ጋር እየሄድሽ እያገዝሻቸው ራስሽን ለማሻሻል ለማሳደግ ጣሪ። ስልጠናዎችን ውሰጂ። አእምሮሽን ወደሚሰበስብልሽና ወደሚያሳድግሽ ቦታ ሁሉ ትኩረት አድርጊ። ያኔ ከነዛ ድምፆች ራስሽን ታርቂያለሽ ማለት ነው። አንድ ነገር ሁሌም ማስታወሺ፣ የአንቺ አእምሮ ታላቅ ነው። ነገ በአእምሮሽ ፍሬ የምትገነቢው ኢምፓየር ማንም የማይቀማሽ ብቸኛ ሀብትሽ ነው። የዛሬ ቪዲዮአችን በዚህ ተጠናቋል። የነገርኩሽን 4 መንገዶች በመጠቀም ከመጥፎ የሰዎች አስተያየት ራስሽን እንደምትጠብቂ ሙሉ እምነት አለኝ። ሌሎች አሉሽም ማንኛውም ጥያቄዎች ኮመንት ላይ ጻፊልኝ። በስተመጨረሻም እንደነገርኩሽ የሀሳብ ይጠቅማታል ለምትዩ ጓደኛሽ፣ እናትሽ፣ እህትሽ እንዲሁም ልጅሽ ሊሆን ይችላል ሼር አድርጊያት። እንዲሁም የሀሳብ ከጠቀመሽ ላይክ አድርገሽ ሰብስክራይብ በማድረግ ማንኛውም ጥያቄ ካለሽ እንደነገርኩሽ ኮመንት ላይ ማስቀመጥ ይቻላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ